ምን መሰለሽ የኤሪስ ወንድ ከልቡ ካሰበሽ ቀስ ብሎ ነው የሚቀርበው እንጂ አይቸኩልም። ግን አንዴ ከወደደሽ በሞቀ ፍቅር ያጥለቀልቅሻል። አየሽ አይደል? ልክ እንደ ጄሚኒ አንዳንዴ ደግሞ ድንገት እንደ በረዶ ሊቀዘቅዝም ይችላል። እነዚህ ወንዶች ንቁና በፈጠራ የተሞሉ ስለሆኑ ለቀርፋፋ ሴት ፈጽሞ ትዕግስት የላቸውም። በፍቅር ሲወድቁ ደግሞ በጣም ችኩል ናቸው። እውነተኛ ፍቅር አገኘው ብለው ዘው ብለው ይገባሉ። ግንኙነቱ ካልሰራ ደግሞ ጭራሽ አያመነቱ ነው የምልሽ። ቶሎ አዲስ ፍቅር ይጀምራሉ። ታዲያ ምን መሰለሽ ኤሪስ ሙሉ ለሙሉ ከወደደሽ ታማኝነቱን በፍጹም አትጠራጠሪ። ግን አንድ ሚስጥር ልንገርሽ፣ የኤሪስ ወንድ ልክ ልቦለድ እንዳሉ ልዕልቶች እንድትሆኝለት ነው የሚፈልገው። በፊቱ ጥፍር መሞረድ፣ ፀጉር መቀባት ወይም ደግሞ በቴሌፎን መነታረክ አይወድም። ሁሌም ጻዕዳ ሆነሽ አእምሮሽ ውብ ሆኖ እንድትጠብቂው ነው የሚፈልገው። በፍቅር አያስመስልም። ከፈለገ ፈለገ ነው፣ ካልፈለገ ደግሞ በጭራሽ አልፈለኩም ነው የሚልሽ። ግን በጣም ቀናተኛ መሆኑን እንዳትረሺ። ሌላው ምን መሰለሽ የእሱን ጠላት አንቺም እንድጠዩ ነው የሚፈልገው። ሚዛናዊ ልሁን የሚባል ነገር ፈጽሞ ኤሪስ ወንድ ፊት አይሰራም።